ጽናት ድርጊት ነው። መጽናት ድርጊት ነው። ወደፊት መራመድ። ለስሜዴስ በጣም አስቸጋሪ መከራ በህይወታችሁ መጥቶ ሊሆን ይችላል። ግን የመጀመሪያው የመጨረሻው ሰው አይደለሽም። ያንን መከራ ገፈቱን ለመቅመስ ብዙ ነገሩን አጥቶ እግዚአብሔር ስሙን የገነባበት ስሙን ለጥቂት ነገር ስሙን አያዋርደው። ሁሉን ነገር ጨርሶ እግዚአብሔር የተረፈለት ሰው ንግዱን ለማፋፋም አቋሙን አይቀየርም። ለእግዚአብሔር ገንዘቡ የሚሆን ቪዥን ና ሲል የሚመጣ ሂድ ሲል የሚሄድ ቁም ሲል የሚቆም የእግዚአብሔርን የልቡን የሚያውቅ አገልጋይ ያ ታዛዥ በጎ ወታደር ጢሞቴዎስ ሆይ በጎ ወታደር ሆና ከኔ ጋር አብረህ መከራን ተጋፈጣል። በትግል ሜዳ ለሚያሸንፈው አብዝቶ የሚፋለም ነው አለ። ለፍቶ የሚዘራ ገበሬ አለ አብልጦ የሚጠግበው እሱ ነው።